ሳምናም ካልበላ ለምን ተደዋውለን በኋላ አብረናም ምሳ እንኳን አልበላንም። እንጀራ ይበላል ግማታ አንተ ልጋብዝ መሰል እንዴ? ለምን ነው የራሳችሁን ነገር እንጠራላችሁ የምትፈልጉት እየመጣችሁ ወላጅ የቀና እንቅልፋት ያድር ሲለኝ ሰማው ከስ አይ ልጅ እግሬን ተመልከት። ጽሁፍ ነው እያየን ያለ ነው ሁላችን። ጫማ ራሱ ወርድስ ይላል። ጫማ ራሱ ወርድልኝ ይላል። አንቺ በቃ ሰላም ሰላም፣ ውድ ቻናላችን ቤተሰቦች እንኳን በሰላም መጣችሁ። እኔ ወንድማችሁ ዘላለም ነኝ። ይህ በየሳምንቱ የምናቀርብላችሁ የሪአክሽን ቪዲዮ ነው። እንግዲህ በቪዲዮአችን ዘና ፈታ እንደምትሉ ተስፋ አደርጋለሁ። እናንተ ሳምንት ከላካችሁልኝ ውስጥ በቴሌግራም ከላካችሁልኝ ውስጥ ምርጥ አስሩን መርጬ ይዤላችሁ ቀርቤያለሁ። እናንተን ዘና ፈታ ያደርጋሉ ብዬ አስባለሁ። ለዚህ ታይም ለዚህ ሰዓት ብቻ ጭንቀትን ትካዜን ወደ ጎን አድርገን ዘና ፈታ እንላለን። ሁላችንም አብራችሁን ቆዩ። ቤቱን ላይክ ማድረግ ሰብስክራይብ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮ። መልካም ቆይታ። የመጀመሪያውን ቪዲዮ እንመልከት እስቲ። እሺ ገድሎ ጫማውን ማድረግ ለሱ በጣም ታምሩ ታውቃላችሁ። ጫማውን ማድረግ በቃ ለሱ በጣም በጣም ትልቅ ነገር ነው። ጫማውን ያርጉ ነው የስም ይለልና ሰው ዘና ለማለት ሶሪ እና ሰው ዘና ለማለት በቃ በትንሽ ነገር እንደዚህ ሲሆን ያስደስታል። እንግዲህ ያቀልል ወንድማችን ሌላ ምን እንላለን? እሺ ወደ ቀጣይ ቪዲዮ እንሂድ። ምን መሬት መንቀጥቀጥ ቢነሳስ? እሳት ቢነሳስ? እሺ ሌባ ቢገባስ? ጫማ ራሱ ወርድስ ይላል። ጫማ ራሱ ወርድልኝ ይላል። አንቺ በቃ ቆይ አንቺ ልጅ ማለት ነው። አንቺ ልጅ እኔ ጥያቄ አለ ለአንቺ። ልክ ያው ሰው የሆነ ነገር ሊከሰት ይችላል አይት ላይ ምናምን፣ ግን አንቺ አሁን አርግሽ እንደዛ አርግሽ አተኝማ። ሌሎች እንዴት ነው ያወቅሽ? አይጠየቅም። እሺ እናንተ እንዴት ነው የምትተኙት? እስቲ ኮሜንት አድርጉልኝ። እሺ እናንተ እንዴት እንደሚያስደስታችሁ። እሺ ወደ ቀጣይ ቪዲዮ እንሂድ። አንድ ጠጋበኛ እስቲ እኔ በቃ ሰውየውን ይኸውላችሁ ቀላቀለው። ከምን ጋር ከግርግዳው ከቀላቀለው። ታዲያ አራራለትም ባለቤቱን አራራለትም። ሰውየው ይኸውላችሁ ወዲያው ያተናገደው፣ ወዲያው ለምጣድ ነው የጋበዘው። ይሄን የሚያህል ስጋ ከዛ በጉስት ነው የወጣው። ያቺን ምትባይ ማታኖረው ይሄን እድሜ ይረዝም ነበር። አንዳንዴ ቸኩለን የምናደርጋቸው እንደዚህ አይነት ነገሮች ይዳርጉናል። እስቲ ወደ ቀጣይ ቪዲዮ። እሺ ለደበረው ጀለስ ላክለት ይላል። አይሰበርም እንቁላል ሊጠብስ እንቁላላቸው እሺ ገብታችኋል። ህልም ላይ ነው ያኛው ሰውዬ፣ የተመታ ሰውዬ ህልም ላይ ነው። እንቁላል ይጠብስ ማለት ነው። እንቁላላን ለመስበር የሚያደርግ ነው።
አጠገቡ የተኛውን ሰውዬ ገብታችኋል? ምንም ይዘት የጨመቀው እንደሆነ ምት ያንሷል። ሌላ ነገር ያዝ ይገባዋል። እሺ ወደ ቀጣይ እሺ የሰባት ልጆች አባት ነኝ እባካችሁ ይላል። ታያችሁ ምን እንዳደረገች እንግዲህ የሰባት ልጆች አባት ነው እባካችሁ ይላል። እቺ ነች ከባድ ውለታ አለበት የዚች ሴትዮ ማለት ነው። ከባድ ውለታ አለበት። ሌላ ስምንተኛ ልጅ እንዳትመጣ ነው ያደረገችው። ሲዝ በቃ ጭንቅላት አሪፍ ነው አሪፍ ነው። እሺ ወደ ቀጣይ ነው። እሺ ባቢ ወንድ ልጅ እግሬን ተመልከት። ጽሑፍ ነው እያየን ያለ ነው ሁላችን። እኛ አሁን ጽሑፍን ያየ ነው እንዴ? ምንም ያየ ነው ምንድን ያያችሁት እናንተ? ጽሑፍን ያያችሁት? እሺ ቀና በል ቀና በል ይገባላል። እሺ ለዛ የተመታ ጀለስ ላከለት ይላል። እንደዚህ አይደረግም። እንደዚህ ይደረጋል። ናግባ መፎሶ ነው አይደል? ያለ ሌላ ወደ ቀጣይ በነበረ ጀለስ ላከለት ይላል። እሺ ላከለት ለማንሳት يلا نمشي هناك ويلا شارع النيل يلا يا زولي هناك نجد يتحول ይሄ ሁሉ ጥረት አድርጎ ማለት ነው ባዶ ነው። አያሳዝንም? ይሄ ሁሉ ተውረድ አይቶ ግን በቃ እዛ ባዶ ነው ማለት ነው። ያናዳል። እሺ ለስፖርተኛ ጀለስ ላከለት ይላል። ኧረ ዘው አሁን የሰውዬ ማንሳት ያለበት አስታውቃለሁ። እንግዲህ ከእሱ ጋር የሚሄድ እንትን ነው ማንሳት ያለበት እንጂ የግብዳዎችን አንስቶ ደግሞ የሲቲን ማሊያ ነው የለበሰው አይደለም። እሺ ወደ ቀጣይ እንሂድ። ሌላው ደግሞ ሁሉም ጀማ ውስጥ ማለት ነው። እሺ ሁሉም አንድ እንደ ጓደኛም ጸጉሩ ገብቶ ደግሞ እንደ አባትም የምንወደው ሁሌ ማያስማማን ነገር ገብቷል እኮ ምናምን ብለህ ስትነግረው አይደለም እኮ ቅርጽ አውጪው እዚህ ጋር መድኃኒዓለምን ግን ሁላችንም ጋር እሺ ወደ ቀጣይ ሰላም ነው አባቴ ነህ ገርል ፍሬንድ አለው እና ቀደም እዛ ጋር ሾፍኩና ጀዋልን አልቀበል ብዬ ፍሬንድ አለው አልኩሽ እኮ ማዬ። እንዴት ነው ነገሩ? ገርል ፍሬንድ አለ ወይ? አንተ ምንድን ነህ? በጣም ተመቸኝ። አለባበስ ነው ሴት እንደዚህ እኔ ምን ምሳ ምናምን ካልበላ ለምን ተደዋውለን በኋላ አብረን ምሳ እንኳን አልበላንም። ግማታ አንተ ልጋብዝ መሰለህ እንዴ? አላስወራህልን እኮ ለምን አንተ ጋር አይተስልክ ስጠኝና ለምን አናወራም? ውይ ማዬ ስልኩ ተሰብሯል። አጋጣሚ ስልኩ ተሰብሯል። አንተ አማር እንዴ እከካ ጠም ትፋታ ተለበቢ አትፍት ጉርሽት እንዴ ያትጋይ በጣም ንፍተታው ሰምታችኋል? ኧረ ማምለጥ ነው ገዝቼ ስንት እሺ ወደ ቀጣይ እንሂድ።
በየኮሜንቱ እየመጣችሁ ቋበይ አትበሉኝ። ስለመድኃኒዓለም ይዣችሁ እናንተ በእናንተ ምክንያት ማለት ነው። እረሩን በደንብ አድርጌ አጥቻለሁ። ይኸውላችሁ ለምንድን ነው የራሳችሁ ነገር እንጠራላችሁ የምትፈልጉት እየመጣችሁ እኔ ኮሜንት ሴክሽን ላይ ቢንዳችሁ ቋበይ ምንድን ነው እንዴ? ያማታ ምንድን ነው ሰው ለምንድን ነው እንደዛ ብሎ የሚጠይቁሽ ብሎ እስከሚጠይቀኝ ድረስ ማለት ነው። እግዚአብሔር ነው አትሰጥኝ። በቃ ዝም ብለው አንዳንዴ አራውላ ዴ መድሪ ተፈጦሽ ነው ወይ አፍሽ የሚያያዘው ወይስ ለኮንተንት ብለሽ ነው ላላችሁ ደግሞ በትክክል ማዋጥ እችልበታለሁ። ግን ረጋ ብዬ ሰው በትክክል ማዋጥ የምችልበት ሰንዴ ልናገር እናንተ ፈጥኜ ካወራሁኝ አንደማመጥም ሳችሁ አንደማመጥም። ልክ ኮንተንቴ ጋር እንዳለው ረጋ ብዬ ሰው ግን ከሰዎች ጋር ለመጋወጥ ረጋ ብዬ ማዋጥ አለብኝ። ረጋ ብዬ ሰው ግን እሰማለሁ። ሲጀመር በገዛ ፍቃዳችሁ ናችሁ ኮልታፋነሽ ብላችሁ የሰየማችሁኝ እንጂ እኔ ቃላቶችን ያለመገጥ ችግር ነው ያለብኝ። ረግጬ ቃላቶችን አላወራም፣ እሳሳላችኋለሁ ቃላቶችን በቃ አለቀ። እና ከዚህ በኋላ ቋቤ አትበሉኝ። ይሄው አንዴ ቋቤ ይላችኋለሁ በቃ አለቀ። ገብቷችኋል? አሁን የገባኝ ለካ ቁራቤ እያሏት ነው። ከባድ ለሚኮላተፍ ሰው ማለት ነው። ቁራቤ ማለት ከባድ ነው። አይ ይቅርብሽ፣ አንቺ ማትበይ ደጋግመሽ አትበይላችሁ አይደል? ይቅርብሽ ነኝና እሺ ማዘርዬ ገባማሉኝ ቤተሰብ ባዩ ማኑ በሉኝ አገፉ ተብሎሮድ ናላቁንደን ጉዳይ ንግግሬኔ ካለው ላይ ወሳኙ ላይ ነው እሱ የሚያውቀው እንጂ እናንተ ማን አገቢም ትገባለች ነው ወሳኝ ማን አረጋችሁ? ገና እኮ ናቸው ገና እርሱ እኮ ገና ወጣት ነው ገና 18 ቢሞላው ያለ ምትወዳችሁ ኋላ ማንነች ዘጠና ምስል ሸተታርጎ ሚጥላል የነቁል ፈደል የፍርዴና ሳባ አለ መችባት አዘር ይበታይ ወደ ገና 18 አመት ነው 18 አመት ነው ገና ልጅ ነው። እሺ ፋሚሊዎቻችን እንግዲህ ያው ዛሬ ቪዲዮ ጨርሰናል። በዚሁ ያው ለቀጣይ ሳምንት ደግሞ እናንተ መርጣችሁ አሪፍ ነው የምትሉትን ከታች ሊንክ ኮሜንት ላይ ማስቀምጥላችኋለሁ። ሊንኩን በሱ መላክ ትችላላችሁ። በዚህ ሳምንት የነበረን ይሄናል ይመስል ነበረ። ከቪዲዮቻችን ጋር ጥሩ ቆይታ አድርጋችኋል ብዬ አስባለሁ። እኔ ወንድማችሁ ዘላለም ነኝ። ቤቱን ላይክ ማድረግ፣ ሰብስክራይብ ማድረግ፣ ደገፍ ማድረግ እንዳይረሳ። አበርታቱን። በሳምንቱ በቀጣዩ በምርጥ ቪዲዮዎች እንመጣለን። እስከ ሳምንት መልካም ሳምንት፣ ቸር ቆዩልኝ። እወዳችኋለሁ። ቻው ቻው።